ሰከላ ቲዩብ ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ ላይፍ። የጊዜ ሚዛን በእውነተኛ ታሪክ ላይ የተመሰረተ። ደራሲ ዋሲሁን አራጌ፣ ተራኪ ክብሮም ወርቁ። የጊዜ ሚዛን። ጊዜ እንደው አይጠፋም፣ ይነጋል ይመሻል፣ ይነጋል ይመሻል። ፍርዳወቅ ጎንበስ ብሎ ስክሪፕቶን አነሳና እንደምንም ከራሱ ጋር የታገለ ትዝታ ሲል ተጣራ። ድምፅ ሳታሰማ ፊቷን አዞረች። ስክሪፕቶን በእጇ አሳያት። ከክፍል 2 የቀጠለ እነሆ የጊዜ ሚዛን ክፍል 3። የጊዜ ሚዛን። ጊዜ እንደው አይጠፋም፣ ይነጋል ይመሻል፣ ይነጋል ይመሻል። ለትንሽ ሰከንዶች በመካከላቸው ጸጥታ ሰፈነ። አመሰግናለሁ አለች ትዝታ መሬቱን እያየች። ይገባኛል አለ ፍርዳወቅ ኮስተር ብሎ። ትዝታ ጭንቀቱ ለቋት ከት ብላ ሳቀች። ስትስቅ ይበልጥ ልብን ትሰርቃለች። ምን ነው ያስቃል? አለ እየሳቀ። አንገቷን ዘንበል አድርጋ ስክሪፕቷን መልሳ ወደ ጸጉሯ እየሰካች አይ አለች በመሽኮርመም። እንዴ አሁንም? አለ ፍርዳወቅ በምጸት። ምን ላደርግ ለምዶብኛል እባክህ አለች ፈገግታ እየመገበችው። እንዴት ማለት? በጥያቄ ተመለከታት። በልጅነቴ በትምህርት ቤታችን በጣም ጎበዝና ተወዳጅ ከሆነች አንዲት መምህርት ነው የወረስኩት። ይገርምሃል፣ ክፉ ልማድ አሁንም ድረስ ልተው አልቻልኩም ስትል ተቅለሰለሰች። ፍርዳወቅ አንገቱን ከፍ ዝቅ አድርጎ እውነትሽን ነው፣ አብዛኛው የእኛነታችን መገለጫ ውርስ ነው ማለት ይቻላል አለ ፍርዳወቅ። ማለት? ሌላ ጊዜ በሰፊው እናወራለን። ለማንኛውም ስልክሽን ስጪኝ አለና ስልኩን ከኪሱ አወጣ። ለአፍታ አላመነታችም። 0917 ተሰነባብተው ተለያዩ። ሰርካለም ካልጋዋ ተነስታ ተጣጠበችና መኳኳሏን ጀመረች። ከዶርም ከመውጣቷ በፊት ለደቂቃዎች መስተዋት ውስጥ ራስዋን ተመለከተች። ከምን ጊዜውም በላይ ውብ ሆናለች። የሞባይል ስልኳን ቁጥሮች እየነካካች ከዶርም ወጣች። ባህረዲን ወደ ግቢ ሲገባ መንገድ ላይ ከሰርካለም ጋር ድንገት ፊት ለፊት ተገናኙ። ዛሬ ደግሞ እንዴት ነው እባክሽ? በውበት ላይ ውበት ደፍቶብሻል አለ ባህረዲን አቅፎ እየሳማት። ተው እንጂ። አመሰግናለሁ አለች ፈገግ ብላ። ወላሂ ለአዚም በጣም አምሮብሻል ማሻአላህ አለ ከልብ በመነጭ አድናቆት። በድጋሚ አመሰግናለሁ ብላ ተቅለሰለሰች። ለመገናኘት ቀጠሮ ይዘው ተለያዩ። ከዓይኑ ብትርቅም ከልቡ በቀላሉ መውጣት አልቻለችም። አይ ሰርክ፣ አሁን አንቺን ካስፋው ይጣልሽ አለ ባህረዲን በሆዱ እያዘነላት። በቁጭት ራሱን አከከ። በሷ ምክንያት የከፈለውን የፍቅር መስዋዕትነት መለስ ብሎ በትዝታ አስታወሰ። ትውውቃቸው ከሃይስኩል ይጀምራል። ሰርካለም ገና እንዳያት ነበር ባህረዲን በዓይን ፍቅር የተለከፈው። አንድ ሰሞንማ እሷን ሳያይና ድምጧን ሳይሰማ ውሎ ማደር ተስኖት ነበር። እንደምንም በድፍረት አናገራትና የቤታቸውን ስልክ ቁጥር ተቀበለ። በሕዝብ ስልክ እየደወለ ረዘም ላለ ሰዓት ያወሩ ነበር። የተማሪ ነገር ሳንቲም እንደ ልቡ ማግኘት ስለማይችል የመማሪያ መጽሐፉን ለሱቅ ዕቃ መጠቅለያ በኪሎ እየሸጠ በሚያገኘው ገንዘብ ስልክ ይደውላታል። ብዙ ጊዜ መጽሐፉን ጨርሶ እየሸጠ የቤት ሥራ ለመስራት ከጓደኞቹ መጽሐፍ ይዋስ ነበር። አንድ ጊዜማ ጭራሽ ከጓደኛው የተዋሰውን መጽሐፍ ሳይቀር ሽጦባት የቀመሰውን ቡጢ መቼም ቢሆን አይረሳውም።
ታዲያ አንድ ወቅት እንደልማዱ ፍቅሩን በስልክ ሊያስታግስ ስልክ ሲደውል ስልኩን ሌላ ሰው አነሳው። ባኮን ሰርካለምን ነበር አለ ባህረዲን ለስለስ ብሎ። የለችም። በተደጋጋሚ ስልኩ ጆሮ ላይ ይዘጋል። ባህረዲን ግራ ገባው። በድፍረት ቤታቸውን አጣይቆ አመራ። ቤታቸው አካባቢ ሲደርስ ግን ፈርቶ ተመለሰ። በሚቀጥለው ቀን ግቢያቸው አጠገብ ደረሰና ወኔ ከዳው። ወደ ኋላ ፈገፈገ። ብዙም ርቆ ሳይሄድ ከግቢው ትይዩ ባለ አንድ ዛፍ ጥላ ስር ፊቱን ወደ ቤታቸው አቅጣጫ አዙሮ ተቀመጠ። በግቢው ውስጥ ሰዎች ይገባሉ፣ ይወጣሉ። ጀንበር ልትጠልቅ ማዘቅዘቅ ጀምራለች። ሰርካለም ግን በአካባቢው የለችም። ብቻውን በድፍረት ከጨለማ ጋር ተፋጠጠ። በቅርብ ርቀት በሚታየው የግቢ መብራት እየታገዘ ተስፋ ባለመቁረጥ በዓይኑ ሰርካለምን ያማትራል። ዓይኖቹ በግቢው ላይ ተተክለው ዋሉ። አእምሮና ሰውነቱ በጥበቃ ዝሏል። በተቀመጠበት እንቅልፍ ይዞት ጭልጥ አለ። የመንገደኞች ጩኸትና ሁካታ ነበር ባህረዲንን በድንገት ከተኛበት የቀሰቀሰው። ፀሐይ ብልጭ ብላለች። ባህረዲን ደነገጠ። እዚሁ ነጋብኝ፣ ወይኔ ሰውየው ልጅ ብሎ በቁጭት ከላዩ ላይ የነበረውን ሳርና አቧራ እያራገፈ በእልህና በቁጭት ወደ ግቢው ዋና በር አመራ። ኳ ኳ ኳ ኳ ኳ ኳ ኳ ባህረዲን ወኔ ያገኘ። ብዙም ሳይቆይ ልጅ እግር ወይም ጠይም ድንቡሽቡሽ አይኑ ጎላጎላ ያለ ወጣት የግቢውን በር ከፈተ። ገዛኝ ይባላል። የሰርካለም ታናሽ ወንድም ነው። ደህና አደራችሁ አለ ባህረዲን ፈራ ተባ እያለ። እግዚአብሔር ይመስገን ብሎ ከግር እስከ ራሱ ተመለከተው። ይቅርታ ሰርካለምን ፈልጌ ነበር። ሰርካለም የለችም፣ በሰላም ነው ሲል ጠየቀ ገዛኸኝ። አይ ሰላም ነው፣ የትምህርት ቤት ጓደኛዋ ነኝ። ያው አስኳት መጽሐፍ ነበር፣ መቼ በመጣ አገኛታለሁ አለ አንገቱን ወደ መሬት አቀርቅሮ። በቅርብ የምታገኛት አይመስለኝም። ሐረር ዘመድ ጋር ሄዳለች። ከተሳካ የውጭ ፕሮሰስም ጀምራለች። ለማንኛውም አይታወቅም አለ ገዛኸኝ እያቅማማ። ባህረዲን በድንጋጤ ክው አለ። ስሜቱ ፊቱ ላይ እንዳይነበብበት አንገቱን ወደ መሬት አቀርቅሮ እባክህ የምትገኝበትን ስልክ ልሰጠኝ ትችላለህ? ባህረዲን በመለማመጥ ጠየቀ። እሷ ነች ሲመቻት የምትደውለው፣ ስልክ የላትም አለ ገዛኸኝ በመሰላቸት። እሺ አላህ ይስጥልኝ፣ ስትደውል ባህረዲን ሊያገኝሽ ይፈልጋል ብለህ ንገርልኝ። ስክሪፕቶና ወረቀት አውጥቶ የሚገኝበትን ስልክ ቁጥር ጽፎ ሰጠውና ተሰናብቶት እየቆዘመ ተመለሰ። ይጠብቃል፣ አትደውል፣ ይደውላል፣ ሰርካለም የለችም። በዚያው ግንኙነታቸው ተቋረጠ። ግን ደግሞ ተስፋ አልቆረጠም። አንድ ቀን አግብታም ይሁን ወልዳ በሕይወት እያለ እንደሚያገኘ ተስፋ ሰንቋል። ከ5 ዓመታት በኋላ ነበር ሰርካለም ወደ ሚዛን ቴፒ ዩኒቨርሲቲ ተመድባ ስትመጣ ባህረዲን ጋር ሳይታሰብ ባልተጠበቀ ቦታ የተገናኙት። ባህረዲን ጀማል ሁሉንም በሰውነቱ የሚያከብር ትሑት፣ የሰውን ጉዳት የማይፈልግ ቀጠን ብሎ መካከለኛ ቁመና ያለው ጠይም፣ አፍንጫው ጎረድረድ ያለ ከሰዎች ጋር ተግባቢ የ24 ዓመት ወጣት ነው። ከሳምንቱ ቀናት በተለየ አርብን ይወዳታል። ሰዎች የገላቸውን እድፍ በውሃ እንደሚያጸዱት እሱም ጁማዓ ሲደርስ ኀጢአቱን በንስሐ ለማንጻት ነጭ ጀለብያውን ለብሶ መስገጃውን አጣጥፎ ትከሻው ላይ ጣል አድርጎ ዩኒቨርሲቲው አጠገብ ወደሚገኘው መስጂድ ያመራል። ባህረዲንና ሰርካለም በቀጠሯቸው መሠረት ሻይ ቡና እያሉ ለመጫወት አረማይክ ተብሎ በሚጠራው ምግብ ቤት በተቀጣጠሩት መሠረት ባህረዲን ቀድሞ ነበር ቦታው ላይ የተገኘው። ሰርካለም ትንሽ ደቂቃዎች ዘግይታ ደረሰች። ከመቀመጫው ተነስቶ ተቀበላትና
ሰላምታ ተለዋወጡ። ባህረዲን ጀማል ከአዲስ አበባ በስተምዕራብ ብዙም ከማትርቀው ሆሎታ ገነት ተወልዶ አድጎባታል። በባህሪው ቁጥብ አይነት ልጅ ነው። ጠቆር ባለው ብሩህ ፊቱ ላይ ደምቀው የሚታዩት ጎላ ጎላ ያሉት አይኖቹ ውይ አይን ያሰኛሉ። የበቆሎ እሸት የመሰሉ ጥርሶቹ ሲገለጡ የደስ አላቸው። ትሕትናው መንፈሰ ጠንካራነቱንና ቆፍጣናነቱን ደብቆታል። ቁመቱ አጭር ባይሆንም ከሰርካለምና ከአስፋው አጠገብ ሲቆም ድንክ የሆነ ያክል ተሰማው። አይኖቹ አስፋው ላይ ቶሎ አልተነቀሉም። ሰርካለም ከጎኗ የቆመውን ልጅ በእጇ እያመለከተች ጓደኛዬ ነው ተዋወቀው፣ አስፋው ይባላል በማለት እንደ አዲስ አስተዋወቀቻቸው። ሰርካለምና አስፋው ወንበር ስበው ተቀመጡ። ባህረዲን ነፃነት ስላልተሰማው ብዙ ከማውራት ተቆጥቧል። የበይ ተመልካች ሆነ። ሰበብ ፈልጎ ሌላ ቀን እንገናኛለን ብሎ ተሰናብቷቸው ሄደ። እንዴት እንዲህ ታደርጋለች? ደሞ ወዳት አታውቅ ነው? እሷ ረስተዋለች። ግራ እንደተጋባ ወደ ግቢ ገባ። ከዚያን ቀን በኋላ ስለ እሷ ማሰቡን እርግፍ አድርጎ ባይተወውም ልቡ ግን ደንደን ብሎለታል። በአጋጣሚ እንደ መንገድ ላይ ሲገናኙ ሰላምታ ይለዋወጡና ትንሽ ያወራሉ። ርቆ ከሄደበት የሐሳብ ሰመመን ሲመለስ ሁሉም ነገር ደስ ሲል ነበር አለ ባህረዲን በፈገግታ። ደስም ይላል። ሰርካለም አረመችው። ልክ ነሽ፣ ደስ ይላል አለ ባህረዲን ጭንቅላቱን ከፍ ዝቅ እያደረገ። ካፌ ውስጥ ጎን ለጎን ቁጭ ብለው ምሳ በመብላት ላይ እንዳሉ ፍርድ አወቅ ድንገት እየሳቀ ዛሬ በትዝታ ዙሪያ ሰበር ዜና ይዤል መጥቻለሁ አለው አስፋው። በቃ ፍርዴ እውነት መቀለጃ አደረከኝ አለ አስፋው ኮስተር ብሎ። አስፍዬ ሙት ዛሬ እውነቴን ነው። የስልክ ቁጥሯን ተቀበልኳት፣ ካላመንከኝ ይኸውልህ አለና ከስልኩ ቁጥሯን አውጥቶ አሳየው። ተው እባክህ፣ በአገሩ ትዝታ የሚባል ስም ያላት እሷ ብቻ ነች? ውይ እንዴት አድርጎ ፈጠረ! ደውዬ ድምጿን አሰማሃለሁ። ይሄ የተቀደሰ ሐሳብ ነው። አስፋው ተፍለቀለቀ። ፍርድ አወቅ ስልኩን አወጣና ቁጥሮቹን ነካካ። ሃይ ፍርድ አወቅ፣ እንደምነህ? የትዝታ ድምፅ ከወዲያ ማዶ ተሰማ። አለሁልሽ፣ አንቺ እንዴት ነሽ? እግዚአብሔር ይመስገን። ስልኩን እያነጋገረች ካፌው በር አጠገብ ደርሳ ወንበር ፍለጋ አይኗን ወደ ውስጥ ጣል ስታደርግ ፍርድ አወቅ ጋር ተያዩ። ስልኩን ዘጋና በእጁ ምልክት ሰጣት። ትራስ ትዝታን ተከትላ ፍርድ አወቅና አስፋው ጋር ተቀላቀሉ። አስፋው፣ ኦብሴ፣ ሰናይትና ጥበቡ ተሰብስበው ፓርቲ ለማዘጋጀት ይወያያሉ። ለየት ያለ ፓርቲ ነው የምናዘጋጀው ሲል አስፋው ተናገረ። ቀውጢ ነው የምናደርገው፣ ባለፈውም ስላልነበርኩ ነው አለ ጥበቡ በቁጭት። አሪፍ ገቢም ለማግኘት የቅስቀሳውን ሥራ በደንብ መስራት አለብን ስትል ኦብሴ የተውረገረገች አሳሰበች። ምን ጥያቄ ያለው? ሱማ የግድ ነው። ወሳኝ ዲጄ ያስፈልገናል። ዲጄዚን እናመጣዋለና አለ አስፋው በኩራት። ጌት ዳውን ናፍቆኝ ነበር። ሬጌራ ጋር ይቀወጣል ጥበቡ በደስታ። ታዲያ እንቅስቃሴው መቼ ጀመር? ሰናይት ጠየቀች። ጊዜ መውሰድ የለብንም። ሁላችንም በየፊናችን ቅስቀሳውን ቶሎ ማጧጧፍ አለብን ሲል አስፋው በሐሳቡ ተስማምተው ተለያዩ። ፍርድ አወቅ ላይብራሪ አካባቢ ትዝታን በቅርብ ርቀት ተመለከታት። ከዕለት ዕለት ውበቷ እየጎላ ነው የሚሄደው። እንዴት ታምራለች አለና በሆዱ
ትዝታ ሲል ተጣራ። ድምፁን ወደ የሰማችበት አቅጣጫ ዙራ ተመለከተችና እሱ መሆኑን ስታውቅ ባለችበት ቆማ ጠበቀችው። ሞቅ ያለ ሰላምታ ከተለዋወጡ በኋላ ዛሬ እንኳን አልጣልሽም አለና ፍርዳወቅ አይናኗን እያየ ሳቀ። ምን አለች ፈገግ ብላ። እስክሪፕቶሽን ብላ ሳቀች ትዝታ። ጥሩ ቀልደኛ ነው እባክህ። የዚህ ግቢ ቴንሽን ማስታገሻው ሳቅ ነው አሉ። እስኪ ደግመሽ ሳቂልኝ። ሳቅሽ በጣም ይማርካል አለ ፍርዳወቅ ፍራ ተባያለ። ተው እንጂ ተሽኮረመመች ትዝታ። እውነቴን ነው። በተራው ተቅለሰለሰ። ትገርማለህ። ሳቋን አስከተለች። በሌላ ቀጠሮ ለመገናኘት ተሰነባብተው ተለያዩ። መምህር ባህሩ ከከተማ ባንክ ቤት እንደወጡ ሁል ጊዜ ወደ ግቢ የሚያደርሳቸውን ባለጋሪ ደንበኛቸውን ጠብቀው ከተሳፈሩ በኋላ በጉዞ ላይ ከባለጋሪው ጋር ያወራሉ። አስተማሪ የዩኒቨርሲቲው ዘመናዊ ሰርቪስ መኪና እያለ እርስዎ ሁል ጊዜ በጋሪ ለምን እንደሚሄዱ ሳስብ ይገርመኛል አለ ባለጋሪው። ፈገግ አሉና እዚህ ነጻነት ይሰማኛል፣ እዛ ግን ከሥራ ባልደረቦቸው ጋር። ባለጋሪው ሐሳቡን አንጠልጥሎ ተወው። እንደምታስበው አይደለም፣ ግን በአብዛኛው ግቢውም ሰርቪሱም ኢትዮጵያን ስለማይሸተኝ በሳጫለሁ። ቢያንስ የሰርቪሱን እንኳን በዚህ ልቀንሰው ብዬ ነው። አይ አስተማሪ ኢትዮጵያዊነት በዚህ ዘመን የታለ ብለው ነው። የቆዘመ ጋሪውን የመንገዱን ጠርዝ አስይዞ አቆመላቸው። አይዞን ከዛሬ ነገ ይሻላል ብለው ተስፋ ሰጥተውት 1 ብሩን ከፍለው ከጋሪው ወረዱና ወደ ዩኒቨርሲቲው ገቡ። ፍርዳወቅና ትዝታ የሰው ወሬ ሳይፈሩ ግቢ ውስጥ አልፎ አልፎ አብረው መታየት መውጣትና መግባት ጀምረዋል። ከካፌ ወጥተው ጎን ለጎን እየተራመዱ ትዝታ አለ ፍርዳወቅ ፈገግ ብሎ የተመለከታት። አቤት ብላ ተቅለሰለሰች። ቦንጋ ከዚህ ብዙ ባይርቅም ያው የቴፒና አካባቢውን ባህል ወግ እንዲሁም ውብ ተፈጥሮን በምናብ ላስቃኝሽ አስቤያለሁ። ማሳወቅ ግዴታም አለብኝ ብዬ አምናለሁ። አንቺም ከዚህ ዩኒቨርሲቲ ተመርቀሽ ስትወጪ ስለ ግቢ ሕይወት ካምፓስ ላይፍ ብቻ ሳይሆን ስለ አካባቢው ማህበረሰብ ባህልና ውብ ተፈጥሮ ለሌሎች ልታካፍይ ይገባሻል። ፍላጎቱ ካለሽ ነው ፈቃድሽ ከሆነ ዛሬ ማታ 12 ሰዓት አየር ሜዳ አካባቢ ሄደን ንፋስ የተቀበለን ምናባዊ ቅኝታችን ልንጀምር እንችላለን አለ ፍርዳወቅ መልሷን ለማወቅ እየጓጓ። ትዝታ ትንሽ ካቀመማች በኋላ ደስ ይለኛል አለች በመቅለስለስ። ጀርባዋን ቸብ አድርጎ ኮራሁብሽ፣ 12 ሰዓት አየር ሜዳ ሰዓት ይከበር ብሏት ወደ ዶርም ሄደ። ፍርዳወቅ የሞባይል ስልኩን ተመለከተ። 10 ጉዳይ ለ12 እንደምንም የቀጠሯቸው ሰዓት ተቃርቧል። ሲገናኙ ወሬ ከምን እንደሚጀምርላት በሐሳቡ እያሰላሰለ ወደ ትዝታ ደወለ። ውይ
ፍርዳወቅ ልደውልልህ ስል አይገርምም አለች ትዝታ እየሳቀች። ፍርዳወቅ በሰማው ነገር ደስ አለው። በፈገግታ ተሞልቶ በር አካባቢ የጠበኩሽ ነው ስትደርሺ ደው አላስጨረሰችው። አዝናለሁ ፍርዳወቅ 12 ሰዓት ክላስ አለ ስለተባለን እንደማልመጣ ልነግርህ ነበር። ፈገግታው ባንዴ እንደ ጉም በኖ ፊቱ ላይ ጠፋ። የሐዘን ድባብ አጠላበት። ምንም ቃል ሳይናገር በቆመበት ፈዞ ቀረ። ይሰማሃል ፍርዳወቅ አለች ትዝታ። አለ ፍርዳወቅ የሞት ሞቱን። ሶሪ ምንም ማድረግ አልችልም። ባይሆን ወደ ነገ ይዛወርልኝ አለች ለስለስ ባለ ድምፅ። ፍርዳወቅ ሌላ አማራጭ አልነበረውም። እየከፋው እሺ አለና ስልኩን ዘጋ። ትዝታና ትርሃስ ያለ ወትሯቸው ዛሬ በትዝታ ውትወታ ቀድመው ነው ወደ ካፌ የገቡት። ከካፌ ወጥተው ወደ ዶርም በመሄድ ላይ እንዳሉ ትርሃስ ድብር ብሎኛል፣ ወጣ ብዬ ትንሽ የእግር ጉዞ በማድረግ ዘና ማለት ፈልጌያለሁ። የሚመችሽ ከሆነ አብረን ልንሄድ እንችላለን። ፍርዳወቅም አለች ትዝታ መሬት እያየች። ውይ ይቅርታ ትዝ ዶርም ገብቼ ትንሽ ማንበብ አለብኝ። ባይሆን እንዳይደብረኝ እንዳታምሺ፣ ቶሎ ተመለሽ። አንቆይም እኮ ትራሲ፣ አብረን እንሂድ። ትዝ ይቅርብኝ፣ ለአንቺ ግን አሪፍ ጅምር ነው አለች ፈገግ ብላ። አንቺ ደግሞ ሌላ ነገር አትመሰልሽም። ምንም የተለየ ነገር የለም። ጥሩ ልጅ እንደሆነ በስካሁን ቆይታችን ለመረዳት ችያለሁ። ሌላ ነገር ግን አላስብም። እንደ ነገርኩሽ የግቢ ሙሉ ትኩረቴ ትምህርቴና ትምህርቴ ብቻ ነው አለች ትዝታ አስረግጣ። ይሆንልሽ አለች ትራስ በለበጣ። እውነቴን ነው እንዴ? አንቺን ብትሆኚ ያላማሽ መዘንጋት የለብሽም። መካሪ አታሳጣኝ፣ ስቀልድ ነው ይመችሽ አለች ትራስ እየሳቀች። ትራስ ወደ ዶርም ስትሄድ ትዝታ ወደ ግቢው መውጫ በር አመራች። ፍርዳወቅና ትዝታ ወደ አየር ሜዳ ሲሄዱ አስፋውና ሰርካለም ተቃቅፈው ወደ ግቢ ሲመለሱ መንገድ ላይ ተገናኙ። ይገርምሻል፣ ከመኪና ስትወርጂ ገና እንዳየሽ ነበር አስፋው እንደወደደሽ የነገረኝ። ድካሙ ሁሉ ከንቱ ሆነ እንጂ አንቺን በእጁ ለማስገባት ያልቆፈረው ጉድጓድ አልነበረም። የሚገር ትዝታ አላስጨረሰችው። ለምን ይህን ታወራኛለህ? ምን ይጠቅመኛል? አለች በመኮሳተር። አይ እንዲሁ ለጠቅላላ እውቀት ብዬ እንጂ ለሌላ አይደለም አለ ፍርዳወቅ ግራ ተጋብቶ። እግዚአብሔር ይስጥህ። አያይዙን አይተው ጭብጦውን ቀሙት አለ ያገሬ ሰው። በመካከላቸው ዝምታ ሰፈነ። ፍርዳወቅ አውጥቶ አውርዶ ይቅርታ አድርግልኝ ትዝታ፣ ሆነ ብዬ ያደረግኩት አይደለም አለ በመለማመጥ። የእውነት ጓደኛ ከሆነ ግን ምከረው። በዚህች አጭር ጊዜ ከስንት ሴት ጋር አየሁት። የወንድ ሰው ሲነግሩት ይሰማል፣ እሱ ግን የተለየ ነው አለች በንቀት። እኔም ደክሞኝ ነው። ምከረው ካልሰማ መከራይ ምከረው እንደሚባለው ሲደርስበት ያኔ በደንብ ይገባ ይሆናል። ይቅርታ፣ አሁን ግን ከዚህ ርዕስ እንውጣ አለና እንደ ሕፃን ልጅ እቅፍ አድርጎ አባበላት። የአስፋው ጋሻ ጃግሬዎች የከተማዋ ጸጥታ መደፍረስ ሳያሳስባቸው ያዘጋጁትን የፓርቲውን መግቢያ ትኬት በምሳ ሰዓት ግቢ ውስጥ እየተዟዟሩ ለተማሪዎች በመሸጥ ላይ ናቸው። ፍርዳወቅ፣ አስፋውና ትዝታ በመመገቢያ አዳራሽ ውስጥ ምሳ በመመገብ ላይ እያሉ አስፋው ከሸሚዝ ኪሱ ትኬት እያወጣ ፍርዴ እንዲህ አይነት ነገር አይደላውም፣ አንቺ ግን ትወጂዋለሽ ብዬ አስባለሁ።
የመግቢያ ትኬት አለ በፈገግታ እጁን ወደ ትዝታ ዘርግቶ። ስለ ግብዣ ሳላመሰግንህ አላልፍም፣ ግን እኔም እንደሱ እንዲህ አይነት ነገር አይደላኝም አለች ትዝታ ኮስተር ብላ። አስፋው ግድ አልሰጠውም። ዘና እንዳለ በጥናት የደከመ አእምሮሽን ዘና ለማድረግ ከዚህ የተሻለ መዝናኛ አይገኝም፣ ይልቅ አትግደርደሪ አለ ፈገግ እንዳለ። በዚህ ውብ ተፈጥሮ ተከበን እንዴት እንደዚህ ትላለህ? ለነገሩ መዝናኛ እንደ ባለቤቱ ስሜትና ፍላጎት ይወሰናል አለች በመሰላቸት። አሃ እንለያያለን ማለትሽ ነው? አዎ ምን ጥርጥር አለው አለች ይበልጥ ግንባሯን ቋጥራ። ይመችሽ። ግን በንትርካቸው መሃል የትዝታ የእጅ ስልክ አቃጨለ። ፍርዳወቅ በኋላ ደውላለሁ፣ አሁን ልሂድ አለችና ስልክ እያወራች ከካፌ ወጣች። አስፋው ትዝታን ከኋላ እየተመለከተ ወይኔ አስፍሽ፣ ይቺ ጦጣ እንኳን ትቀልድብኝ፣ ወንድነትን ማሳያታለሁ፣ ቆይ ግድ የለም አለ በቁጭት። ፍርዳወቅ በቁጣ አቋረጠው። በቃ አሁንስ አበዛኸው፣ ዝም ብለህ አፍን አትክፈት፣ ካልፈለገች በኃይል አታስገድዳትም፣ አድሮ ቃሪያ፣ እስኪ ተለውጥ አለ ፍርዳወቅ። አሃ አንተ በጎን ተሞዳሞድክና ለሷ ብለህ እኔን እንዲህ ትናገረኛለህ? ተው እንጂ ፍርዴ፣ እባክህ የራስህ ጉዳይ። ስላንተ ምንም መስማት አትፈልግም። ገና ስምን ሳነሳባት አራስ ነብር ነው የሆነችብኝ። ማንንም በእንደዚህ አይነት መንገድ መቅረብ እንደማትፈልግ ነገራኛለች። ስለዚህ ነው ታዋት የምልህ አለ እንደ ተኮሳተረ። ታያለ እኔ አስፋው አይደለሁም ባልጫወትባት ብሎ ዝቶ ወጣ። አስፋውና ኦብሴ ዛሬም እንደ ትላንቱ በግቢው ውስጥ እየተዘዋወሩ ትኬት ሲሸጡ መምህር ባህሩ ወደ ቢሮአቸው ሲያመሩ መንገድ ላይ ያገኟቸው። የስድብና የቁጣ ማት አወረዱባቸው። እናንተ ወመኔዎች ምን እያደረጋችሁ ነው? አንተ ወሮ በላማ፣ ቆይ ግድ የለም እንገናኛለን። እንደ ልማድህ ግሬድ ተበላሸ ብለህ ትመጣታለህ። የአገርና የወገን ጉዳት ትንሽ አይሰማችሁም? ከከበርቻቻ ሌላ የምታውቁት ነገር የላችሁም? ምን አለ አንዳንዴ የሰው ሕመም ቢሰማችሁ ቢያማችሁ፣ ጥፉ ከዚህ ሞት ይዞ ይሞታል አሉ መምህር ባህሩ። አስፋውና ኦብሴ እያጉረመረሙ ከአካባቢ ተሰወሩ። ቆይ ግን ይሄ ሼባ መቼም ከራሳችን የሚወርደው አለ አስፋው በመውረድ። ኧረ ምን አባቱ ሥራ አድርጎናል እኮ ሀገር፣ ትውልድ፣ ወግ፣ ባህል ምናምን የማይሰለችው አለች ኦብሴ በመሳለቅ። ነገሩ መቼሳቸው ብቻ ታመሙ፣ በሽታውን ለሌሎችም እያጋቡ ነው። ፍርዳወቅም ሳያውቀው ትንሹ ባህሩ እየሆነ ነው አለ አስፋው እየሳቀ። የራሳቸው ጉዳይ ነው እባክህ፣ ይልቅ ቶሎ ቶሎ ትኬታችንን እንሽጥ አለች ኮስተር ብላ። አስፋው እቅፍ እያደረጋት በሐሳቧ ተስማማ። ትዝታና ትራስ ዶርም ውስጥ ከተደራራቢ አልጋቸው ታችኛው ላይ ጎን ለጎን ቁጭ ብለው አሳይመንታቸውን በመስራት ላይ እንዳሉ ትራስ ድንገት አንገቷን ወደ ትዝታ ዘንበል አድርጋ አንቺ ትዝታ፣ ይሄ አስፋው የሚሉት ልጅ ግን ክፉኛ አይኑን ጥሎብሻል። በስስ ፈገግታ እየተመለከተቻት ነው የተናገረችው። ማለት በስጨት አለች ትዝታ። ዋይ አሁኔ ጠፍቶሽ ነው? ወዶሻል ማለቴ ነው። አብረን ሆነን እኮ አይኑ፣ ቀልቡ፣ ልቡ ሁሉም ካንቺ ላይ ነው። መስሎሽ ነው ባክሽ፣ የታውቀኝና ነው አለች በግደለሽነት። አይኑ ሳይዘው የቀረ አይመስለኝም። ኧረ እንዲያውም ጨምድዶታል። ትራስ ሳቀች። ወሬ አለቀብሽ መሰለኝ አለችና የጎንዮሽ ተመለከተቻት። ገንዘብ አደረግሽው
ይልቅ ስትግደረደሪ እንዳያመልጥሽ። እንደዚህ አይነቱ ነው ለዚህ ግቢ ቴንሽን ማስታገሻ የሚያስፈልግ። ያኛው እንኳን ነው ወገኛ ቢጤ ነው። ምንድነው ደግሞ ቅድም ሲነዘንዝሽ የነበረው? እረሱ ሁሌም ቁም ነገር ነው የሚያወራው። የተረጋጋ አስተዋይና ጠንቃቃ ሰው። ባለፈው የሥነ ጽሑፍ ምሽት አይተሽዋል አይደል? እባክሽ ተይው። ደራሲ፣ ገጣሚ፣ ገለመሌ ሲባሉ የሐሳብ ፈረስ ጋላቢዎች ናቸው። ከአሁን በፊት ስለደረሰብኝ ያውቀዋል። ፍሪኩን ይልቅ ጠበቅ አድርጊው። እሱም ፈልጎሻል። ንግግሯን በሳቅ አጀበችው። ሁሉም ሰው አንድ አይደለም። ሁሉንም በአንድ መስፈሪያ አትስፈር። ፍሪኩን ግን ከፈለግሽ ላንቺ አድርጊ። ከዚህ በኋላ ስለሱ ሳት ብሎሽ ብታወሪኝ ተራስሞች እንጣላለን። እኔ ይህንን የማስብበት ጊዜ ላይ አይደለሁም አለች ትዝታ በስጨት ብላ። አስፋው ሌሊት በተኛበት ሽንቱ ከእንቅልፉ ቀሰቀሰውና ተነሣ። ፍርዳወቅ ጋቢውን ደርቦ አልጋው ላይ በደረቱ ጋደም ብሎ ያነባል። አንተ ልጅ ትምህርት ብቻውን እንዲህ አያደርግም፣ አትተኛም እንዴ? አለ ካልጋው ተነስቶ ነጠላ ጫማውን እያጠለቀ። ማለት ፍርዳወቅ ጠየቀ። እንጃ ትዝታ ደህና ነች? ሽሙጥ በሚመስል አነጋገር አለው። ሂድና ጠይቃት። አንተ ምን አለብህ? የሰሞትና መፈናቀል አያሳስብህ አለ ፍርዳወቅ በስጨት ብሎ። እንደሱማ አትበል፣ እኔም ሰው ነኝ። ትዝታን ግን የጠየቅኩ ከኔ ይልቅ ላንተ ትቀርባለች ከሚል እሳቤ ነው። ፍርዳወቅ በመገረም አስፋውን ሲመለከተው ቆየና እስኪ አንድ ጥያቄ ልጠይቅ፣ የሚሰማን እውነቱን ግን ትነግረኛለህ? አለ ፍርዳወቅ። አንተ እንጂ እንደ እባብ ውስጥ ለውስጥ የምትሄደው፣ እኔማ ላንተ ጥሎብኝ ዳስ ነኝ፣ እነግርሃለሁ አለ ምን ይሆን ብሎ እያሰበ። እንደምታስበው እሺ ብላኝ ጓደኛ ያበደርጋት ምን ይሰማሃል? ትገርማለህ አለ አስፋው የግዱን ፈገግ ለማለት እየሞከረ። እኔ እኮ እልህ እንጂ ከእሷ ፍቅር አይላዘኝም። ምን ነው ባደረገው ባህልና ወግ ከሚል ጭቅጭቅ መገላገል ነበር። ፍርዳወቅ ደስ ብሎት ፈገግ አለ። አስፋው ቀጠለ። አንጎል በፍቅር ሲሞላ ሰው ተልካሻ ነገር ማሰብ ያቆማል። አንዴ አይነ ጥላ ከተገፈፈ በቃ ያኔ ማንም አያቆምም። ምን ዙሪያ ጥምጥም ያስኬዳል? በግልጽ ተናገር። ፍርዴ መወለድ ቋንቋ ነው፣ ይከፋዋል ብለህ እንዳታስብ። ከምኞት የዘለለ በወጉ እንኳን መቻ ናግራይ ታውቅና ነው። ይልቅ ሞኛቱን ደስታ ደስታዬ ነው። ሰዓቱን ተመለከተ። ከሌቱ 10 ሰዓት ተኩል። አሁን እፎይ ብለተኛ አለው እየሳቀ። አስፋው በር ከፍቶ ቁልቁል ደረጃውን ወረደ። አስፋው ከመጸዳጃ ቤት ተመልሶ ወደ አልጋው ላይ ጋደም እያለ ኧረ ፍርዴ አሁን ሳታዘንከኝ፣ ተኛ ሊነጋብህ እኮ ነው አለ በሐዘኔታ። ብዙዎቻችሁ አንተን ጨምሮ አብዛኛውን ጊዜ ሌሊቱ እንደ ማረፊያ አድርገው ያስቡታል። ሆኖም ቀኑ የእውቀት ኃይልን ሲሰጠን፣ ሌሊቱ ደግሞ በተራው የመፈለጊያና የማግኛ ወቅት ነው። ተዝቆ የማያልቅ ድብቅ ሀብት ወደ ያለበት የሕይወት መንገድ ይመራናል። ለመሆኑም ለእንቅልፍ አትቸኩል፣ በዚያ ላይ ወደፊት ብዙ ጊዜ ተኛለህ ብሎ ፍርዳወቅ ፈገግ አለ። ዲስኩሩን ተወውና ሀብት ያልከው የምን ሀብት ነው? መቼም ገንዘብ አይደለም። አንተና ገንዘብ። አሃ አንተ እንቅልፍ የምታጣው ጽድቅ ፍለጋ ነው ማለት ነው? ጽድቅና ኩነኔ ቢኖሩም ባይኖሩም ከእንቅልፍ የማይሻል ምንም ነገር የለም። ልብ ግዛ አስፍሽ አለ ፍርዳወቅ በድጋሚ እየሳቀ። ሌሊት ልብ ይሸጣል እያልከኝ ነው? ብቻውን አይደለም፣ ያውም ከጥበብ ጋር
ኧረ ፍልስፍና! አንተ ያገኘኸው ጥበብ ቤት አለ? የፈለግኩት ነው፣ ሳገኘው እነግርሃለሁ አለ ፍርድ አወቅ በማሾፍ። በል ይቅና፣ መተኛቴ ነው። ደህና አደር። አስፋው ከዩኒቨርሲቲው ግቢ በር እየወጣ ወደ ሰርካለም ደወለ። ወዬ አለች ሰርካለም ለስለስ ባለ ድምፅ። ሰርክ እንዴት ነሽ ውዴ? አለ ጤፍ በሚቆላ ምላሱ። አለሁልህ አስፍሽ። የት ነው ያለሽው ሰርክ? ግቢ አለች ግራ ተጋብታ። የሳምንቱን የረፍት ቀን በዶርም ጥሩ አይደለም። ወጣ ብለሽ አየር መቀበል አለብሽ። ደግሞ የናፈቅሽን ተቸግር ያለው። ተው እንጂ ይገርማል። ከመቼ ወዲህ ነው ሰው መናፈቅ የጀመርከው? እውነቴን ነው ሰርክሞች። ሰሞኑን ኤግዛም ስለነበረብኝ ችከላ ይዞኝ እንጂ ሳላስብሽ ውዬ አድሬ አላውቅም። እውነት አለች ሰርካለም በለበጣ። ሰርክሞች ሞች አልኩሽ እኮ ተለሳለሰ። ትንሽ አመነታችና እሺ ይሁንልህ። የት ነው ያለው ስትል ጠየቀች። ማዘር ቤት። በዚህ ሰዓት ምን ትሰራለህ? ኧረ እሱን ትቻለሁ፣ ሻይ ቤቱ ጋር ነው። የሐኪም ረፍት ነው። ሰርካለም ሳቀች። አይ ጫማን የሰቀልኩት የምን መሐላ ደረት ያሰፋል እንዳይሆን። አይ ተፋተናል አላስፋው እየሳቀ። ያዝልቅልህ፣ ደስ ይላል። ቶሎ ነይ ሰርክ አላስፋው በመለማመጥ። እንቅልፌን አልጠገብኩም፣ ትንሽ ልተኛ፣ ቆይቼ እመጣለሁ። አቤት አላስፋው በመደነቅ። ምን ሆንክ ደግሞ? ገርሞኝ ነው። ምኑ? አንቺና እንቅልፍ መቼ ሆነ የምትፋቱት? ማጋነን ባይሆንብኝ የግቢው እንቅልፍ ሪኮርድ በአንቺ እጅ የተያዘ ይመስለኛል። እንደው ምን አለበት እኔን እንደ እንቅልፍሽ ብትወጂኝ። አስፋው ሳቀ። አልያዝ አልጨበጣልክ እንጂ እኔ እስከዚያ በላይ ነበር የምወድ። አይመስለኝም። እንደዚያም ቢሆን አንጠልጥሎቶ ያባዬን ወደምዬ እንቅልፌን አጠፋው። እሺ መጣሁ አለች ሰርካለም እያዘጋች። መብርሃን እሺ ትበልሽ። ብዙ የምናወራቸው ነገሮች አሉ። ቶሎ ነይ ውዴ አላስፋው ስልኩን እየዘጋ በድል አድራጊነት። ፍርዳወቅና አስፋው ዩኒቨርሲቲው አካባቢ በሚገኝ አንድ አነስተኛ ካፌቴሪያ በጥግ በኩል አግዳሚ የእንጨት ወንበር ላይ ቁጭ ብለዋል። እኔ ምልህ አለ ፍርዳወቅ ዝምታውን ሰብሮ። አንተ የምትለኝ? አስፋው አሾፈ። አትቀልድ፣ ቁም ነገር ነው። የእውነት ግን ፍቅር ይዞ ያውቃል? ፍቅር ምን አይነት ፍቅር ነው? ምን አይነት መዋደድ? የሀገር የወገን ወይስ? ለይልኛ። በጥቅሉ ፍቅር አትበለኝ። እንደ ስምህ አታስፋው። የተቃራኒ ጾታውን ያልኩ። ተጀምሯል። ለመሆኑ ከማን ነው እባክህ? አለና ሳቀ። ያልበላህን አትከክ። ለምጠይቅህ ጥያቄ ከቻልክ ቀጥተኛ መልስ ስጠኝ። ፍቅር ይዞ ያውቃል ወይ? አዎ ብዙ ጊዜ ይዞኛል። እንዴ የቴዲ አፍሮን ሙዚቃ ማድመጥ እኮ ነው። ደጋገመኝ 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 ደጋገመኝ። እኔንም ደጋግሞ ይዞኛል። ሳቁም በድጋሚ አስከተለ። ሰው አግኝቼ ሙቻለሁ። ተው በቃ። ፍርዳወቅ አኮረፈ።
እንዴት ማለት? ሆድ ብሰዋል አንተ ልጅ? ለጠየቅከኝ እኮ ነው መልስ የሰጠው። እንደ እኔ እውነተኛ ፍቅር በሕይወት ዘመንህ ሊይዝህ የሚችለው አንድ ጊዜ ብቻ ይመስለኛል። ማን ነው ይህን ያለው? የምትፈላሰፍበት አእምሮ ለዚህ ሲሆን የት ሄደ? እስቲ አላስፋው በፍርድ አወቅ እያሾፈ ብዙዎች የሚስማሙበት ይመስለኛል። አለ ፍርድ አወቅ በሐሳብ እንደተዋጠ። አንተና ብዙሃኖቹ ተሳስታችኋል። በሕይወት እስካለ ድረስ ፍቅር በተደጋጋሚ ሊይዝህ ይችላል። ለምሳሌ የአንጋፋውን አርቲስት ዶክተር ጥላሁን ገሰሰን አንድ ዜማ አስፋው አንጎራጎረለት ባልተሞረደ ድምፁ። ከአንድም ሁለት ሶስቴ ፍቅር ደርሶብኛል፣ ግን ዛሬ አዲስ ሆኖ ይጫወትብኛል። መድኃኔንም እንጃ ፈርቻለሁ። በቃ አስፈየ፣ ሰው እንዳይሰማ። ፍርድ አወቅ አቋረጠው። ምን ማለት ነው? ለነገሩ ስለ ሙዚቃ ምን ታውቅና ጌጃ? ከጥቂቶች በቀር አብዛኛውን ዘፋኝ ላይቭ ወይም ቀጥታ ዝፈን ብትለው ከዚህ በላይ አሳምሮ አይዘፍንልም። ድምፃቸውን አፍረቅርቆ የሚያወጣው የሶፍትዌር ኢፌክት ነው። አስፋው ቀጠለ። ወደ ዋና ጉዳያችን ስንመለስ አንድ መረዳት ያለበት ትልቅ ነጥብ አለ። እሱን አካፍለኝ አለ ፍርድ አወቅ። የሕፃን ልጅ ጭንቅላት ምንም ያልተጻፈበት ነጭ ወረቀት ነው። በመሆኑም በዚህ ነጭ ወረቀት የመጀመሪያ ገጽ ላይ የሰፈሩ ነገሮች ሁሉ ጎልተውና ደምቀው እንደ ተጻፉ ለብዙ ጊዜያት ይቀመጣሉ። ለምሳሌ በልጅነት ያደረካቸው ነገሮች ሁሉ በቀላሉ ከአእምሮ አይጠፉም፣ ወይም በቀላሉ አትረሳቸውም። ዛሬም ድረስ ታስታውሳቸዋለህ። ከጎረመስክ በኋላ የምታደርጋቸው ነገሮች ግን በቀላሉ ልትረሳቸው ትችላለህ። ገባ? በሕይወቱ ውስጥ ለመጀመሪያ ጊዜ የምትፈጽመው ድርጊት ትልቅ ቦታን ይይዛል። ግዝፈቱም ሌሎችን ያቀጭጫቸዋል። ለምሳሌ እንትን ከማን ጋር ጀምር ብልህ ለመመለስ ብዙ ማሰብ አያስፈልግም። ከዚህም በመነሳት ፍቅር አንዴ ነው ትላላችሁ አንተና ብዙሃኖቹ። እኔ ጋሽ ጥላሁን፣ ቴዲ አፍሮና ሌሎች ጥቂቶች ግን በመደጋገሙ እንስማማለን። አላስፋው እየተዝናና ይሆንልህ፣ ይደጋገማል እንበል፣ ግን እንዴት ያደርጋል? ፍርዴ የእውነት ስሜቱን መግለጽ አስቸጋሪ ነው። እንዲህ ነው የሚሰማኝ ለማለት አይቻልም፣ ግን ያፈቀርካትን ልጅ ማየት ደስ ይላል። ከእሷ ጋር ስትሆን ቀኑ ባይመሽ ሁሉ ልትል ትችላለህ። አብራትም ስታደር እንደዚያው ሌሊቱ ባልነጋ ሊያሰኝ ይችላል። ምን ይሄ ብቻ፣ ሌላ ምንም አልገልጸው ስሜት አለ። መዝገበ ፍቅር ከፍ ባለ ቦታ ርቆ የተሰቀለ በመሆኑ ከዚህ በላይ ብዙ ላይ አይኖረኝም። ሰው በሁሉም ነገር ሙሉ አለመሆኑን ግን ዛሬ በአንተ ተረድቻለሁን፣ አመሰግናለሁ ብሎ የእጅ ሰዓቱን ተመለከተ። ከተቀመጠበት እየሳቀ ተነስቶ ፍርድ አወቅን ተሰናብቶ በጥድፊያ ወጣ። ዛሬ ደግሞ ማን ጋር ነው? ፍርድ አወቅ ሳቀ። የራሷ እያረረባት ይሉሃል። ይሄ ነው። ስለ ራስህ አስብ። ፍርድ አወቅ ከክላስ ወጥቶ ወደ ዶርም ሲሄድ ከመምህር ባህሩ ጋር መንገድ ላይ ተገናኙ። እንዴት ነህ ፍርድ አወቅ? አሉት መምህር ባህሩ እጃቸውን ለሰላምታ እየዘረጉለት። ይመስገነው፣ እርሶ እንዴት ኖት? አለ አንገቱን ዝቅ አድርገው። የማየውና የምሰማው ነገር አለዋጥልህ ብሎኝ ተቸገርኩ እንጂ እኔስ ደህና ነበርኩ አሉ በመሰላቸት። እውነት ነው፣ ሁሉም ነገር አሳሳቢ የሆነ ነው። የመንግሥት ቸል ባይነት ግራ ያጋባል አለ ፍርድ አወቅ በማዘን። ሁሉንም ጊዜ ይፈታዋል። ይሄ ቢነግሩት የማይሰማ ትውልድ የሚያፈራውን ዜጋ ሳስብ ደግሞ ይበልጥ ያስጨንቀኛል። መንግሥትን ሳንጠብቅ ሁላችንም በግል መሮጥ አለብን።
ፍርዳወቅ ጊዜ የለንም። አስበህ ታውቃለህ? ሀገር አፍ ቢኖራት ምን ይውጠን ነበር? ሁላችንም የታሪክ ተወቃሾች ነን። ግን አረፈደም። እውነት ነው፣ ያስፈራል። ግን እርግጠኛ ነኝ ከዛሬ ነገ ይሻላል አለ ፍርዳወቅ። ጥሩ ብለሃል ብለው አንገታቸውን ከፍ ዝቅ አደረጉ። መምህር ሌሊት ያየሁትን ሕልም ልንገሮት አለና ፈቃድ ሳያገኝ ፍርዳወቅ ሕልሙን መናገር ቀጠለ። አምጬ የወለድኳቸው የአብራኬ ክፋይ የምላቸው ልጆቼ ይሉኝታቸውን ጥለው ኀፍረታቸውን ገፈው በአደባባይ እርቃናቸውን ወጡ። ወይኔ ወልዶ መና ሆንኩላችሁ፣ የወለደ ይፍረደኝ፣ አላሳዝናችሁም እያለች ሀገራችን እንደ ሰው እምባዋን እያፈሰሰች ስታለቅስ አየኋት። እምባዋ እንደ እሳት እያቃጠለኝ በእጄ ጠራረግኩላት። ማልቀሷን ግን አላቆመች። ደንግጬ ብንንስል በሕልሜ ነው። ጉድ እኮ ነው። ሀገርም እንደ ሰው ታለቅሳለች አለ ፍርዳወቅ በመገረም። ይሄ እኮ ገሃድ ነው እንጂ ሕልም አይደለም ፍርዳወቅ አሉ መምህር ባህሩ። አዋቂዎች በዕድሜ በመክፋት ዲዳ ሲሆኑባት፣ ብርቶች ልጆቿ ገና እንደ ሕፃን አልጋ ላይ ላልተነሱላት ሀገር ልናዝንላት ይገባል። ግን ቅድም እንዳልከው ከዛሬ ነገ ይሻላል ብለው ተሰናብተውት ሄዱ። ሜሪ በቁንጅናዋ እንከን የማይወጣላት ረዘም ብላ ደልደል ያለ ሰውነት የሁለተኛ ዓመት የፊዚክስ ተማሪ ስትሆን የበዓል ቀናትና እሁድ ረጅም ቀሚሷን ለብሳ ነጠላዋን ተሸፋፍናና ዩኒቨርሲቲው አካባቢ በሚገኘው ሚካኤል ቤተ ክርስቲያን ደጅ የማትጠፋ ነች። አስፋው ደብዘዝ ባለው ጨለማ ታይታኒክና አሃዱ ተብለው በሚጠሩት የሴቶች ማደሪያ ዶርም ሕንጻ አካባቢ በቅርቡ ከተዋወቃት ሜሪ ጋር ጨለማውን ተገን አድርገው ከንፈር ለከንፈር ገጥመው ሲሳሳሙ ከቆዩ በኋላ የሰውነታቸው ሙቀት የጋለና ስሜታቸው እያነር ሲመጣ ከአካባቢው ብዙም ወደማይርቀው ኤልኤች ወይም ሌክቸር ሆል ተብሎ ወደ የሚጠራው ሕንጻ እጅ ለእጅ ተያይዘው አመሩ። የሕንጻው የግራ ክንፍ ብዙ ብርሃን ስለማይደርስበት ለተማሪዎች ጥሩ ምሽግ በመሆን ያገለግላቸዋል። የግቢው ጥበቃ ሠራተኞች በዚህ ቦታ በተደጋጋሚ አላስፈላጊ ድርጊቶች ሲፈጸሙበት ስለሚያገኙ አዘወትረው አካባቢውን ይቃኙታል። አስፋውና ሜሪ ጨለማውን ተገን በማድረግ ሲንጎዳጎዱ ወይም ፍቅር ሲሰሩ ስሜት ውስጥ ሆነው የሚያሰሙት የማቃተት ድምፅ ከጥበቃ ሠራተኞቹ ጆሮ ደረሰ። ድምፁን ወደ የሰሙበት አቅጣጫ ቀስ ብለው አመሩ። አስፋውና ሜሪን ያዟቸው። የሞቀ ስሜታቸው ባንዴ ቀዝቅዞ በረዶ ሆነ። ከአስፋው የበለጠ ሜሪ ደነገጠች። ውባ እንደያዘው ሰው ተንዘፈዘፈች። ምክንያቱም ይህ ዓመት መመረቂያዋ በመሆኑ የዚህ አይነት አጸያፊ ድርጊት ያለምንም ቅድመ ሁኔታ ከዩኒቨርሲቲው እንደሚያስባራት ጠንቅቃ ታውቃለች። በድንጋጤ ሰማይ ምድሩ ተደፋባት። አይዲያችሁን አምጡ አለ ጎረን ባለ ድምፅ ከጥበቃ ሠራተኞቹ መካከል አንዱ። አስፋውና ሜሪ አንገታቸውን አቀርቅረው ዝም አሉ። እናንተን እኮ ነው። ሌላኛው ጥበቃ ሠራተኛ አንቧረቀ። ባካችሁ ይቅርታ አድርጉልን ስለ ወንድ ልጅ አምላክ አስፋው ተማጸነ። ዝም በል አንተ! ወንድ ልጅ ቢሆን ደሳሳ በሜዳው ተጋደም ተባለ። በተሰባበረ አማርኛው ተናገረ። አስፋው ጫን ያለው መጣ አለ በሆዱ አንገቱን አቀርቅሮ። ሜሪ ተንሰቅስቃ እያለቀሰች
ከአንደኛው የጥበቃ ሠራተኛ እግር ስር ወድቃ መማፀን ጀመረች። እህት የላችሁ እባካችሁ፣ የሰው መሳቂያ አታድርጉን እባካችሁ፣ የዛሬን ከጉድ አስወጡን፣ አውጡን አለች የተንፈቀፈቀች። በመካከላቸው ለትንሽ ጊዜ ጸጥታ ሰፈነ። የጥበቃ ሠራተኞቹ ቃል ሳያወጡ ተያይተው ተግባቡ። ተነሽ አስኮናኝ፣ ያዞ እምባሽን አታንብብኝ አለ የጥበቃ ሠራተኛው እግሩን ወደ ኋላ እየመነጨቀ። ሜሪ መሬት ላይ እንደተደፋች መማጸኗን ቀጠለች። ወይኔ እናቴ ጉዶንጉልሽ፣ እባካችሁ የዛሬን ከጉድ አውጡኝ እባካችሁ ስትል መሬት ላይ እንደወደቀች አንገቷን ቀና አድርጋ ምሕረታቸውን ተማጸነች። አስፋው ግድግዳ ተደግፎ ፍዘዝ ብሎ ሜሪን ይመለከታታል። ቀጠን ያለው ልጅ እግሩ ጥበቃ ወደ ጓደኛው ጆሮ ተጠግቶ የሆነ ነገር ሾክ ካለ በኋላ ተነሽ አሳዛኝ አለ ቀብረር ብሎ። የተንቀጠቀጠች ከአስፋ ጎን ሄዳ ቆመች። ስልክ ቁጥራቸውን ተቀብለው ለቀቋቸው። ሜሪ ድጋሚ የተወለደች መሰላት። ቶሎ አካባቢውን ለቀው ካይናቸው ተሰወሩ። አተ ቀን ሲያዩት እኮ እንዴት ያለች ጨዋ የቤተ ክርስቲያን ልጅ ነች አለ ልጅ እግሩ የጥበቃ ሠራተኛ ለጓደኛው። ድቄም ጨዋ፣ ሁሉም ያ ናቸው እባክህ፣ እኔም ድርሻ ይወስዳል፣ ቆንጆ ናት ብሎ ሳቀ። ፈራረከኝ፣ መች ጠፋኝ። ስልክ ቁጥራቸውን ስትቀበል ይንቀወብህ። ለማክስ የሁለቱን ተቀበልክ እንጂ ታርጌት እሷ ናት አለ በተራው እየሳቀ። ታዲያ ከሱ ምን ያገኛል? ወደ ላይብረሪ ሕንፃ አካባቢ እየተሳሳቁ አመሩ። ፍርዳወቅና ትዝታ ከከተማዋ በስተ ምሥራቅ አቅጣጫ በሚገኘው ግዙፍ ሰንሰለታማ አረንጓዴ ተራራ ላይ ዐይናቸውን ተክለው በለምለሙ መስክ ላይ ቁጭ ብለው ተፈጥሮን በመቃኘት ያደንቃሉ። ፍርዳወቅ ጉሮሮውን ጠራረገና ትዝታን በስስት ዐይን እየተመለከተ በዚህ በተቀመጥንበት አየር ማረፊያ ሜዳ ላይ ነሐሴ 28 ቀን 1949 ዓ.ም የመጀመሪያው አውሮፕላን አርፋለች። ይህንንም አውሮፕላን ማረፊያ አሰርተው አውሮፕላኗን እንድታርፍ ያደረጉት ፊት አውራሪ ብዙአየሁ ወልደ ዮሐንስ ይባላሉ። የዛሬ 50 ዓመት ገደማ ማለት ነው አለ ፈገግ ብሎ። የዛሬ 50 ዓመት አለች ትዝታ በመደነቅ። አንገቱን በአዎንታ ከፍ ዝቅ እያደረገ ቀጠለና ዶክተር ሐዲስ ዓለማየሁን ታውቂያቸዋለሽ? እንዴታ፣ በዛብህና ሰብለ ወንጌል። በትክክል በሾሻ ቡና ተክል የመጀመሪያውን የእሸት ቡና መፈልፈያ ያቋቋሙ ናቸው። እናም በየኪ ወረዳ ላይ ተንተርሰው ወንጀለኛው ዳኛ የሚለውን ልብ ወለድ መጽሐፍም ጽፈዋል። የቴፒ ከተማ በየኪ ወረዳ ስር ነው የምትገኘው። ከጎጃም እንዴት መጡ? ትዝታ ጠየቀች። ንጉሡ ሾሟቸው ነው ይባላል። ሌላው ደግሞ ከቴፒ ጅማ መንገድ አሰርተው የመኪና ትራንስፖርት እንዲጀምር እንዲሁም ከነሐሴ 1959 ዓ.ም እስከ ጥር 1960 ዓ.ም ማስተር ፕላን እንዲኖራት ያደረጉት የከተማዋ ገዢ የነበሩ አቶ አዘነ ውቤ ይባላሉ። ቀሪውን ደግሞ በተመሳሳይ ፕሮግራም ብሎ ፈገግ አለ። ፍርዳወቅ ሞት ጎበዝ ነህ። እንዴት? በፈገግታ ተመለከታት። ይህን ሁሉ ዘርዝሮ ማስረዳት ትልቅ መታደል ነው። አሁን እኔን ስለ ቦንጋ ብትጠይቀኝ ላወራ የምችለው ስለ ከፋዎች አስደናቂ የጋብቻ ሥነ ሥርዓት ብቻ ነው አለች በራሷ እንደ ማፈር እያለች። የ1000 ማይልስ ርቀት መጀመሪያው እኮ አንድ እርምጃ ነው። ቀስ በቀስ ትደርሽበታለሽ። ይልቅ
የጋብቻ ሥርዓታቸውን አጫውችኝ ብሎ ፈገግ አለ። ጊዜ እንደው አይጠፋም ይነጋል ይመሻል ይነጋል ይመሻል። ይቅርታ አስፍዬ አስጠበቅኩ አይደል? በአካባቢው የተፈጠረውን ችግር ቤት ሰምተው ተጨንቀው ነበር። ትምህርቱን ትተሽኔ ብለውኝ ረጅም ስልክ ይዤ ተጨቃጨቅ ስለነበር ነው አለች ሰርካለም በፈገግታ አስፋውን ቅፍ አድርጋ እየሳመችው። እኔ ባንቺ እንደምጨነቀው ቤተሰብም በሚሰማው ይጨነቃል አለ አስፋው ፈገግ ብሎ ጥብቅ አድርጎ እያቀፋት። ወሬኛ አለችና ከቅፍ ወጥታ ወንበር ስባ ከጎኑ ተቀመጠች። እንዴት አባቱ ነው ምር ያለብሽ? ፈራው ሰው እንዳይሰርቅብኝ አለ አስፋው እየሳቀ። ስጋት አይግባ፣ እንዴት እንደምወድህ ብታውቅ እንዲህ ባላልክ ነበር። ሰርክ የኔንስ መቻየሽው ከቃል በላይ ነው የምወድሽ። ፍቅር የተፈጥሮ ጸጋ አካል በመሆኑ አይለካም፣ አይሰፈርም። እውነትነቱን ንገሬን ካልሽ ግን አሁንም እደግመዋለሁ፣ ከቃል በላይ እወድሻለሁ። በሌላ አገላለጽ ሴልፎን የሞባይል ቀፎ ያለ ሲም ካርድ ያለ ሴልፎን አገልግሎት እንደማይሰጥ ሁሉ እኔም ያለ አንቺ ባዶ ቀፎ ነኝ። የኔ ኦፕሬቲንግ ሲስተም ወይም ሲም ካርድ አንቺ ነሽ። ዳሪዛው አላስፋው። ሰርካለም ከንፈሩን ግጥም አድርጋ እየሳመችው እኔም ያለ አንተ ባዶ ነኝ አለች ለስለስ ባለ ድምፅ። ፈገግ ብሎ ጥብቅ አድርጎ አቀፋት። ሰርካለም ከአስፋው አንደበት ሞልቶ ሲፈስ በጆሮዋ የሰማችውን ማመን ተስኗት ስትደነቁላ በደስታ ወደ ግቢ ገባች። ፍርዳወቅና ትዝታ አብረው ሲሆኑ የሚያወሩት ይጠፋባቸዋል። ዛሬም ጎን ለጎን ተቀምጠው በየራሳቸው ሐሳብ ተውጠዋል። ተፈጥሮን ያዳምጣሉ። ፍርዴ አለች ትዝታ ሐሳቧን ገስታ የተቅለሰለሰች ለስለስ ባለ ድምፅ። ይቅርታ አስቀምጨሽ በሐሳብ ነጎድኩ አይደል? መቼ አንተ ብቻ ሆንክና ይልቅ ስለ ብሔር ብሔረሰቦች አጫውተኝ። መልካም። ከዚያ በፊት ግን ስለ ዞኑ አጠቃላይ ሁኔታ አንዳንድ ነጥቦችን ላስጨብጥሽ አለ በእጁ የያዘውን መጽሔት እያገላበጠ። ክምክም ጎፈሬው ላይ ሚዶውን ሰክቶ ከታች ግልድሙን ከኩታውን ደርቦ ጊሌ በወገቡ ልምጩን በጥርሱ ረጅም ሽመሉን ትከሻው ላይ አጋድሞ ከአፋፉ ላይ ከቆመው ኩሩ የአፋር ልጅ ጋር ይመሳሰላል ሸካ። የሸካ ዞን በደቡብ ክልል ከሚገኙ 14 ዞኖች ውስጥ አንዱ ሲሆን የዞኑ ቆዳ ስፋት 238755 ሄክታር ነው። በበርካታ ተፈጥሯዊ ባህላዊና ታሪካዊ መስህቦች ጥቅጥቅ ባለ ደን፣ ፏፏቴዎችና ዋሻዎች የተሞላ ነው። በዞኑ ውስጥ 3 የአየር ንብረት ቀጠናዎች ማለትም ደጋ፣ ወይና ደጋና ቆላ ይገኙበታል። የተፈጥሮ ደኑ በውስጡ የተለያዩ ከ300 በላይ የዛፍ አይነቶች፣ 50 አጥቢ የዱር እንስሳትና 200 የወፍ 20 የተሳቢ እንስሳት ዝርያዎች ይገኙበታል። ከነዚህ መካከል ቢያንስ 55 የእጽዋትና 10 የወፍ ዝርያዎች በኢትዮጵያ ብቻ የሚገኙ ናቸው። በዚህም የሸካ ደን በአፍሪካ የቀሩትን ጥቂት እርጥበታማ የተፈጥሮ ደኖችን በመወከል በተባበሩት መንግስታት የዓለም የባህልና የትምህርት ድርጅት ወይም ዩኔስኮ አማካኝነት በዓለም ከሚገኙ ጥብቅ ብዝሃ ሕይወት ደኖች መካከል አንዱ ሆኖ ሐምሌ 4 ቀን 2004 ዓ.ም መመዝገቡን ለዓለም አስታውቋል አለ ፍርዳወቅ በኩራት። ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ